እስቲ ወንድ ከሆን ከነጋቢ ከነነጠላ መድረክ ላይ ኢየሱስ ጌታ ነው በል። ባዶ ሆነ የኔ ጌታ ምን ልዳል ከእጅ ላይ አንዳች ላይ የምሰጥ ላንተ ክብር የሚመጥን ሕይወት የለኝ ዝማሬን በቸርነት ተቀበለኝ አንደበቴን የቃኘኸው ለምስጋና ይኸው ተድክኝትህን እንደገና። ሰው ለምንድን ነው ኦርቶዶክስ የሚሆነው? የጌታ ቤተክርስቲያን ስለሆነች እኮ። እንዴት ማለት ምን ተረድቶ ምን ገብቶት ከዛ እሱ ወዳጅንም ጠይቋለሁ ምን ገብቶት ምን ተረድቶ ከዛ በኋላ ሰው ወደ ኦርቶዶክስ ይሆናል? ኦኬ፣ በጣም ጥሩ ጥያቄ። ያው ሰው ኦርቶዶክስ ማለት ከቃሉ ሊጀምርና ብዙ ጊዜ ሰዎች ግራ የሚጋቡ ስለሆነ ኦርቶዶክስ የሚል የግሪክ ቃል ነው ያለው። ቀጥተኛው መንገድ ወይ ደግሞ ዘራይት ወይ ማለት ነው። ኦርቶዶክስ ቤተክርስቲያን ሰው ኦርቶዶክስ መሆን ያለበት ዋናው ምክንያት ምንድነው? የጌታ ቤተክርስቲያን ስለሆነች። የጌታ ቤተክርስቲያን ማለት ደግሞ ጌታችን ኢየሱስ ክርስቶስ የዛሬ 2000 ዓመት ጴጥሮስን ምን አለው? ጴጥሮስን አንተ አለት ነህ፣ በዚህች ማለት ላይ ቤተክርስቲያንን እሰራታለሁ፣ የገሃነም ደጆችም አይችሏትም ብሎ ለጴጥሮስ ሲናገር እንመለከታለን። ከዛ በኋላ አገልግሎትን ደግሞ ለሐዋርያት ሲሰጥ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው እኔም እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ጌታ ተናገረ። ስለዚህ እና ያው ሰው ኦርቶዶክስ ለምንድን ነው የሚሆነው ከተባለ እንዳልኩት ትልቁ ነገር ነው ጌታችን ኢየሱስ ክርስቶስ አካሉ ናት። ክርስቲያን ማለት የጌታችን ኢየሱስ ክርስቶስ አካሉ ናት። ጌታችን ኢየሱስ ክርስቶስን የሚወድ በሙሉ ጌታችን ኢየሱስ ክርስቶስን መውደድ ብቻ ሳይሆን ጌታ ኢየሱስ ክርስቶስ ያዘዘውን ትእዛዝ አድርጉ ያለውን ነገር አሜን ብሎ የሚቀበል ሰው በሙሉ ወደ አካሉ ወደ ቅድስት ቤተክርስቲያን ይጨመራል። እቺም አካሉ የሆነች ቅድስት ቤተክርስቲያን ደግሞ የጌታ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ናት ብለን በደንብ እናምናለን። መመስከርም ማሳየትም እንችላለን ማለት ነው። በዋናነት ይሄ ነው ያው መሰረታችን። ሰው ወደ ኦርቶዶክስ ቤተክርስቲያን ይምጣ ስንል ሁሌም የትኛውም ሰው ለመሸንገል አይደለም ምንም ለማለት አይደለም። ሰው ወደ ቅድስት ቤተክርስቲያን ለመምጣት ሲያስብ የቤተክርስቲያን ዶግማ የሚባሉ ትምህርቶች ደም ሁሌ እንደምንናገረው ትሰማለህ። ሚስጥረ ሥላሴ አለ። ሰው አምላኩ ቅድስት ሥላሴ ነው። ሰው አምላኩ ማወቅ አለበት። አምላኩ ላይ ያለው እምነት መሰረት። ስለዚህ ከእምነታችን መሰረት ከምንላቸው ውስጥ አንዱ ምንድነው? የቅድስት ሥላሴ ትምህርት ነው። ሁለተኛ ደግሞ የሚስጥረ ሥጋዌ ወይ ደግሞ ነገረ ክርስቶስ ላይ ያለን ትምህርት ነው። ማመን አለበት ሰው የዘላለም ሕይወት እንዲኖረው። ይሄ የቤተክርስቲያን እምነት ነው። በክርስቶስ ኢየሱስ ማመን አለበት። ኦኬ፣ በክርስቶስ ኢየሱስ ማመን አለበት ብለን ስንናገር ግን በሥላሴ ማመን ጥቅም የለውም እያልን አይደለም። በሥላሴ ማመን አለበት። ኦኬ፣ ከሶስቱ አካል አንዱ አካል ደግሞ ወልድ ደግሞ በሥጋ መገለጡ ማመን አለበት። በክርስቶስ ኢየሱስ ላይ ባለው እምነት ሰው ኦኬ፣ በክርስቶስ ኢየሱስ ላይ ባለው እምነት ብቻ ሳይሆን ክርስቶስ ኢየሱስ ላይ ካለው እምነት የተነሳ ጌታ ኢየሱስ ያዘዘውንም ትእዛዝ ሰው ሲያደርግ የዘላለም ሕይወት ይኖረዋል። ከዛ ሶስተኛ ሚስጥረ ጥምቀት። ያው ደሜ መቼስ እዚህ ቲክቶክ ላይ እንደምታውቀው ጥምቀት ማለት ለኛ ምን ያህል ትልቅ ቦታ እንደሚሰጠው ታውቃለህ። ለምን? ጌታችን ኢየሱስ ክርስቶስ ከጌታ ከኢየሱስ ክርስቶስ ከአፉ ቃላቶችን አንድ ብለን ነው እኛ ኦርቶዶክሳውያን ያመነ የተጠመቀ ይድናል ብሏል ጌታችን ኢየሱስ ክርስቶስ። ጌታ ሆይ ብለን እንቀበላለን። ጳውሎስ ሰው ክርስቶስ ኢየሱስን የሚለብሰው ሲጠመቅ ነው ብሎ ቅዱስ ጳውሎስ ነግሮናል። አሜን እንላለን። ቅዱስ ጴጥሮስ ሰው የኃጢአት ስርየትን የሚያገኘው ሲጠመቅ ነው፣ አምኖ ሲጠመቅ ነው ብሎናል። ቅዱስ ጴጥሮስን አሜን እንላለን። ስለዚህ የጌታ ቤተክርስቲያን የምንለው ጌታ ያለውን አሜን እንላለን፣ ቅዱስ ጴጥሮስ ያለውን አሜን እንላለን፣ ቅዱስ ጳውሎስ ያለውን ነገር አሜን ብለን እንቀበላለን። ቅዱስ ቁርባን ደግሞ የጌታ ስጋና ደም ሕይወትን እንደሚሰጥ ቤተክርስቲያናችን ታምናለች። ከምን ተነስተን ያመነው ከተባለ ከጌታችን ከኢየሱስ ክርስቶስ ከአፉ ከወጣው ቃል ተነስተን ጌታ ምን አለ? ስጋዬን ይብሉ ይሄ አለና ህብስቱና ወይኑን ካነሳ በኋላ ስጋዬ ነው ብሉ፣ ደሜ ነው ጠጡ ካለ በኋላ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ጌታ ሆይ አንከራከረም፣ እኛ አሜን ብለን እንቀበላለን። ይህ ስጋዬ ነው ብሉ ብሏል፣ ይህ ደሜ ነው ጠጡ ብሏል፣ አሜን ብለን እንቀበላለን። ጳውሎስ ደግሞ ምን አለ? የጌታን ስጋና ደም አንደኛ ቆሮንቶስ ላይ እንግዲህ ሲናገር አንደኛ ቆሮንቶስ ምዕራፍ 11 ላይ ምን ያህል ትልቅ ክብር ያ ነገር እንዳለው ሳይገባው የጌታን ስጋ የሚበላም ምን አለበት ብሏል? የጌታ ዕዳ አለበት ወይ ደግሞ የጌታ ሞት ዕዳ አለበት ብለው ጳውሎስ ሲናገር እንመለከታለንና ከዛ የመጨረሻው ደግሞ ምንድነው ደምዬ ሚስጥረ ትንሣኤ ሙታን አለ። እኛ ክርስቲያኖች ምንድነው ተስፋችን? ጌታችን ኢየሱስ ምን ተብሏል? የትንሣኤ በኩር ተብሏል።
ትንሣኤ እንዳለ በምንድን ያረጋግጥነው? እኛ ክርስቲያኖች ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ስለተነሳ ነው። ባይዘዊ የጌታ ትንሣኤ ያስፈለገበት ዋናው ምክንያት ምንድነው? እኛ ክርስቲያኖችም ትንሣኤ እንዳለ ያመንነው ያወቅነው ጳውሎስ እንደሚናገረው ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ስለተነሳ ነው። እኛም ደግሞ እንነሳለን። ኦኬ ንጉሳችንን የቤተክርስቲያን ራሷ የሆነ የቤተክርስቲያን ሙሽራ የሆነ ክርስቶስ ኢየሱስ ይመጣል። ዮሐንስ በራእይ እንዳየው ዮሐንስ በራእይ እንዴት ነው ያየው ከተባለ ጌታችን ኢየሱስ ክርስቶስ በአምባ ፈረስ ላይ ተቀምጦ ይመጣል። ቅዱሳኑን አስከትሎ ይመጣል። ኦኬ የወጉት ሁሉ ያዩታል የተባለው ያንን ጌታ እኛ እንጠብቀዋለን። ኦኬ ጌታ አምላክ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ያለውን ጌታ ደግሞ ሁላችንም ክርስቲያኖች በጉጉት እንጠብቀዋለን ያንን ጌታ። ስለዚህ በትንሣኤ ሙታን እናምናለን። ኦኬ እነዚህን ሁሉ ነገሮች ስንደምር ሰው ኦርቶዶክስ ለምንድን ነው የሚሆነው ከተባለ ጌታ ኢየሱስ ክርስቶስ በደሙ የመሰረታት አንዲት ቤተክርስቲያን አለች። ሐዋርያትም እዛች ቤተክርስቲያን ውስጥ ነው የተጨመሩት። ከሐዋርያት በኋላ ያሉ ክርስቲያኖችን በሙሉ እዛ ህብረት ውስጥ ነው የተጨመሩት። አዲስ መሰረት የለም። አዲስ ህብረት ሊኖር አይችልም። ዛሬ 2000 ዓመት ጌታችን ኢየሱስ ክርስቶስ አንዴ መሰረትን መስርቶ ሄደዋል። በሐዋርያትና በነቢያት መሰረት ላይ ታንጻቸዋል ተብሏል። አዲስ መሰረት የሚባል ነገር የለም። ስለዚህ የሚቀየር ነገር የለም። ከሆነ ዘመን በኋላ የሚመጣ ነገር እኛ ዞር ብለን ነው የምናየው፣ በጥርጣሬ ነው። ኦኬ ስለዚህ ከታች ለምትሰሙ የመጨረሻ የምናገረው ነገር ምንድነው? ጌታችን ኢየሱስ ክርስቶስ ራስ የሆነላት ቤተክርስቲያን አለች። መንፈስ ቅዱስ የወረደው እዛ ህብረት ላይ ነው። እዚያች ቤተክርስቲያን ላይ ነው መንፈስ ቅዱስ የወረደው። ከቤተክርስቲያን ውጪ መንፈስ ቅዱስ የለም። ከቤተክርስቲያን ውጪ መንፈስ ቅዱስ የለም ስንል መንፈስ ቅዱስን የሆነ ቦታ እየገደብነው ሳይሆን መንፈስ ቅዱስ ለሐዋርያት የወረደው እዛ ህብረት ላይ ነው። ስለዚህ ጌታ ኢየሱስ ባለበት፣ መንፈስ ቅዱስ ባለበት፣ ኦኬ እግዚአብሔር አብ ባለበት፣ ቅድስት ሥላሴ በከበሩበት፣ ቅድስት ሥላሴ በመሰረቷት ቤተክርስቲያን ውስጥ ወደዚህ ህብረት ሰዎች እንዲጨመሩ ሁሌም ጥሪ እናቀርባለን። ኦኬ ስለዚህ አሁን ያልናቸውን ትምህርቶች ተቀብለው ወደ ቤተክርስቲያን ሰዎች እንዲጨመሩ ጥሪ እናቀርባለን። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከኔም ከናንተም ጋር ይሁን። እንደምን ይቅርታ በዛውት በጣም ነው የማመሰግነው። እስቲ ወንድ ከሆን ከነጋቢ ከነነጠላ መድረክ ላይ ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው ማለት ጋኔኑም ይላል፣ ምንም ጥርጥር የለውም ነው። ጌታ ነው፣ እውነት ነው። ጌታ ነው፣ አምላክ ነው፣ የባህርይ አምላክ ነው፣ የጸጋም አምላክ አይደለም። ይሄን ግን ጋኔኑም ያውቃል፣ አጋንንቱም ያውቃሉ አለ ያዕቆብ። እንደውም ይንቀጠቀጣሉ አለ። ግን ሰው በእምነት ከጋኔኑ ለመብለጥ ምን ማድረግ አለበት? መታዘዝ፣ መጽሐፉ የሚለውን ማድረግ። ይሄን አድርግ ምን ትድናለህ? ምን ትላለህ? ትድናለህ። ጋኔኑ ያምናል፣ አያደርግም፣ አይድንም። ጊዜው ሲደርስ ይታሸጋል በሲኦል። እኔ ክርስቶስን አውቃለሁ በማለት አይዳንም። አጋንንትም ያውቁታል፣ ጋኔንም እግዚአብሔርን ያውቃል። ምንም በዚህ ልዩነት የለንም። እግዚአብሔር ማን እንደሆነ ጋኔን ያውቃል፣ ፈጣሪው እንደሆነ። ክርስቶስ ሰው በሆነ ጊዜ እንኳን አንተ ቅዱሱ የእግዚአብሔር ልጅ ኢየሱስ እንደሆንክ አውቄሃለሁ አለ። ማን ነው ይሄን ያለው? ጋኔኑ። ሰው ከጋኔን የሚለየው የሚያምነውን እግዚአብሔርን ይታዘዝ። ባልንጀራህ እንደራስህ አድርገህ ውደድ ሲል በቃ ሰው ለሆነው ሁሉ በጎ ነገር ያስባል፣ በጎ ይናገራል፣ በጎ ነገር ያደርጋል። ስለዚህ ከጋኔን ተሻልን ማለት ነው፣ ከሰይጣን ተሻልን ማለት ነው። ይሄን ካላደረግን ግን እዚህ በመሰብሰባችን ክርስቶስ ብለን በመጥራታችን አንድንም። ክርስቶስ የእግዚአብሔር ልጅ እንደሆነ በመመስከር ብቻ አንድንም። ክርስቶስ የእግዚአብሔር ልጅ አድርጉ ያለንን በማድረግ በመኖር ነው። እና ስለ ክርስትና ማወቅና ክርስትናን መኖር ይለያያል።